ሰላም ተመልካቾቻችን እንደምን ቆያችሁ? እንኳን ደህና መጣችሁ ወደ ፎር ሄር። የዛሬው ፕሮግራማችን የሚያተኩረው በጊዜ አጠቃቀም ስፔሻሊ ደግሞ ልጆችን የምናሳድግ ወላጆች እንዴት አድርገን ጊዜያችንን በአግባቡ እንጠቀማለን የሚለውን ከሜላት ጋር ቆይታ እያደረግን ልምዷን ታካፍለናለች። ሜሊዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ኃይሌ። በጣም አመሰግናለሁ ጊዜሽን ሰውተሽ እዚህ ስለተገኘሽ። ሜሊዬ ሜላት ማን ናት? ከሱን ጀምር። ኦኬ ሜላት እንግዲህ መጀመሪያ ስሜን ልናገር። ሜላት ፍስሐ በአማርኛ እንዲሁም ደግሞ በእንግሊዝኛ ሜላት ሞራፋ የባለቤቴ ስም አስገብቼ እናገራለሁ። ሜላት የሶስት ልጆች እናት ናት። ሜላት በአሁኑ ሰዓት በዋሽንግተን ዲሲ ውስጥ የምትገኝ ሀበሻ ሴት ናት። የሶስት ቢዝነስ ኦነር ወይም የሶስት ቢዝነሶችን ራን አደርጋለሁ። የዲኮሬሽን ስራ፣ የሜካፕ ትምህርት ቤት እና እንዲሁም ደግሞ ጁለሪ ላይን አለኝ። ሜላት እንግዲህ በአሁኑ ሰዓት የሶስት ልጆች እናት፣ ሶስት ልጆች እያሯሯጧት የምትገኝ እንደማንም ሀበሻ ሴት በስደት ላይ እንዳሉ እንደማንም ሀበሻ ሴት ዓለማችን ላይ እንዳሉ የምትኖር እናት ናት። ሜላት ትንሽ ለሜላት ባክግራውንድ ለመናገር የተወለድኩት አዲስ አበባ ነው። ወሎ ሰፈር አካባቢ ብዙዎቻችሁ የምታውቁት ከሆነ ቀበሌ 50 ከፍተኛ 19 የቤት ቁጥር 1524 ደን እዛ አካባቢ ያው አይቤክስ ሆቴል ፊት ለፊት አካባቢ ነው የተወለድኩት። ኤሌመንተሪ ትምህርት ቤት ካቴድራል ነው የጨረስኩት። እንዲሁም ሃይ ስኩል የነገሰው ትምህርት ቤት። በዚህ መሀል ትንሽ ላዛሪስት የሚባል ካቶሊክ ትምህርት ቤት ተምሬያለሁ። ከዛ የመጀመሪያ ባችለር ዲግሪን አዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ኮሜርስ ቢዝነስ አድሚኒስትሬሽን ኢንፎርሜሽን ሲስተም ጨርሼ ፎር ደ ላስት ፕሮባብሊ 15 years ኮርፖሬት ወርልድ ውስጥ ነበር የምሰራው ዩናይትድ ኔሽን ውስጥ። አሁን ደግሞ እድሜ የሆነ ቦታ ሲደርስ ለራስ የሰጠሁት ጎል ነበረ። ያንን ጎል ለማድረግ ኮቪድ ባመጣው ሲቹዌሽን ሶሻል ሚዲያ ላይ ኢንፍሉዌንስ በማድረግ ብዙዎች ሀበሻ ናት የሚለውን ፔጅን ሄደው ኢንስታግራም ላይ ማየት ይችላሉ። የተለያዩ ማህበረሰቡን የሚያካትቱ ቶክሾዎችን አረግ ነበረ። ፋይናሊ ግን ቢዝነስን ስታብሊሽ አድርጌ እዛ ነው የምገኘው። እንግዲህ ባጭሩ ሜላት እች ናት። እንዲሁም ከዚህ ባሻገር ደግሞ ትልቁ ሜላት የአንድ ፓስተር ባለቤት ሴት ናት፣ ክርስቲያን ሴት ናት። ብዙዎቻችን እዚህ ሀገር ልጆች ስናሳድግ ብዙ የሚገጥመን ቻሌንጆች አሉ። እኔ ደግሞ እናት እንደመሆኔ በጣም ቻሌንጅ ከሚያደርገኝ ነገር አንዱ ጊዜ አጠቃቀም ነው። እስፔሻሊ ደግሞ ለራሴ የምሰጠው ጊዜ ብዙ የለኝም። በጣም ኢንስፓየር የሚያደርገኝ ነገር አለ ከአንቺ የምወስደው ለራስሽ የምትሰጪው ጊዜ። እንዴት ነው ማኔጅ የምታደርጊው? እሱን እናውራ። ይህንን አጋጣሚ በመጠቀም ሌላ በጣም ትልቅ ኮሚኒቲያችን ውስጥ ወይም በዚህ ሰዓት ላይ ያለውን ትልቁን ኢሹ አድሬስ ማድረግ እፈልጋለሁ። ምክንያቱም ብዙ ሴቶች ፈርስት ኦፍ ኦል በጣም ነው የወደድኩት ይህንን ቶፒክ በሆን ስለሆነ የምናወራው ዛሬ የምንነጋገረው ደስ የሚለው ይሄ ሾው ቶፒካችን ተነግሮን አይደለም የምንመጣው። ኢትስ አ ፍሪስታይል የምናስበውን ስሜታችን የምንገልጽበትም ስለሆነ ነው አውቶንቲሲቲውን ወድጄው የመጣሁበት ሪዝን እና ትንሽ ኮሚኒቲያችን ውስጥ ሴቶችም ሆነ ወንዶች መስተካከል ያለባቸው ሶሻል ሚዲያ አክቹሊ የሚያሳየን የሰዎች ኢሜጅ አለ እና አይ ፊል ላይክ ብዙ ሴቶች ሶሻል ሚዲያ ላይ በሚያዩት ወይም የድረገጾች ላይ በሚያዩት የሰዎች የህይወት ዘይቤ they really believe that's exactly how people live እና ራሳቸው ላይ ፕሬሸርም ይፈጥራሉ። ይህንን በጣም ኮሬክት ላደርገው ፈልጋለሁ። ሶሻል ሚዲያ ላይ የምናቀርበው ኮንቴንቶች ወይም የምናሳያቸው ላይፍ ስታይሎች ለሚያደርጉትም ሰዎች ጥንቃቄ መፈጠር አለበት። ምክንያቱም በእውነት ሰዎች ስለሚመለከቱን ለሚቀበሉትም ሰዎች ደግሞ ፊልተር አድርገው መቀበል አለባቸው። ምክንያቱም ይሄ ጥያቄ ብታምኝም ባታምኝም ሪያሊቲ ነው የምነግርሽ። በቀን ውስጥ ከ3-4 ጥያቄ በላይ በኢንስታግራምም ላይ በቲክታክም ላይ ፌስቡክም ላይ የሚደርሰኝ ነው። ሃው ዱ ዩ ማኔጅ፣ እንዴት ነው የቻልሽው? እንደዚህ 3 ልጆች፣ የ6 ወር ህፃን ልጅ አለ ቤቴ፣ የ2 ዓመት ህፃን ልጅ አለ ቤቴ፣ እንደገና ደግሞ የ8 ዓመት ልጅ አለ ስቲል እና ሃው ዱ ዩ ማኔጅ የሚሉት ነገር አለ። ለእኔ ታይም ማኔጅመንት የሚጀምረው ፕራዮሪታይዝ በማድረግ ነው።
እኔ የሚረዳኝ ይሄን ፕራዮሪታይዝ ምንድን ነው የምናደርገው፣ የትኛው ነው የሚቀድመው፣ የትኛው ነው የሚቀጥለው። አሁን ብዙዎቻችን ቻሌንጃችን ፕራዮሪቲ የሉንም። ታይማችንን ጊዜያችንን ማድረግ እንፈልጋለን፣ ግን የትኛው ነው የሚቀድመው፣ የትኛው ነው የሚቀጥለው፣ የትኛው ነው የሚሆነው። ዋን ቲንግ አባውት ሚ የምኖረው ለሰው ሳይሆን ሴት ልጅ ማወቅ ያለባት የምትኖረው ለራሷ ነው። ይሄንን ደግሞ የምናደርገው በተለይ እናቶች የሆኑ ሴቶች ልጆቻችን ኤቭሪቲንግ የምናደርገውን እያዩ ነው የሚያድጉት። በትክክል። ስለዚህ ያንን ነገር ስናደርግ ህይወታቸው እንደዛ እንደሚቀጥል ነው የሚያውቁት። ኔክስት ጄኔሬሽን እየተመለከተ ነው። የማረገው ለእኔ ብቻ አይደለም ለልጆቼ ነው። እኔ ፀጉር ቤት ቢሄድ እንደምታዩኝ ይሄው ጥፍሬን ተሰርቼ ፀጉሬን ተሰርቼ ሜካፔን አድርጌ ዛሬ እዚህ ላይቭ ስለመጣ ወይ ቶክ ሾው ላይ ስለመጣ ሳይሆን ኤቭሪዴይ ላይፍ እንደዛ ነው። ያ የሆነው ግን ተቸግሬ አይደለም። እውነት ያንን ማድረጌ አንደኛ እኔን የሚሰጠኝ ኢምፓወርመንት አለ፣ እንደገና ደግሞ ልጆቼን የሚሰጣቸው ኢምፓወርመንት አለ። ስለዚህ ፕራዮሪታይዝ እናደርጋለን። አሁን ምንድነው የጓደኛችንን ስልክ አንስተን ቡና እየጠጣን ወሬ ማውራት ነው የሚቀድመው፣ ወይስ ፀጉር ቤት ሄጄ ፀጉሬን መሰራት ነው የሚቀድመው፣ ወይስ ልጆቼን ሆምወርክ ማሰራት ነው የሚቀድመው? ፕራዮሪቲዎቻችንን በትክክል ካስቀመጥን ታይም ማኔጅ ማድረግ ይቻላል። አሜሪካ በጣም የሚናገሩሽ ታቡ አለ። ልክ ኤርፖርት ስትደርሺ ሬገን ጋር ልክ ፒክ ሲያደርጉሽ እንግዲህ ያው አሜሪካ መጥተሻል፣ አሜሪካ ከባድ ሀገር ነው ይሉሻል። ውጭ መጥተሻል፣ ከባድ ሀገር ነው። ኢትስ ናት ትሩ። አሜሪካ ውስጥ ከኖርኩ 6 ዓመት በላይ ሆኖኛል። አሁን አሜሪካ በጣም ቀላል ሀገር ናት። ጠዋትና ማታ እየሰራን ነው፣ ፊታችን ማዲያት እስከሚወጣ ነው ምናምን። አልቀበለው። ስልክ መደወል አልቻልንም፣ ሰው መጥራት አልቻልንም። ታውቂያለሽ ራይል አይ ኮል ኤንድ ቼክ ኦን ዩ ዩ ኮል ኤንድ ቼክ ኦን ሚ ኢንስፓይት ኦፍ ልጆችን ቢኖረን ዋይ ቢኮዝ ኢትስ ማይ ፕራዮሪቲ። እህቶቼን ማሰብ ለእኔ ኃላፊነትን አለብኝ። ስለዚህ ታይም ማኔጅመንት ቱ ቢ ኦነስት ዊዝ ዩ እንደ እኛ ኮሚኒቲ ሰዎች እንዲያውም ጊዜ ያለው ሰው የለም። ግን ጊዜያችንን ለምንድን ነው የምንሰጠው? የትኛው ቅድሚያ ነው? ለባሌ ሲመጣ ባሌ ማናገር ነው የሚቀድመው ወይስ ስልክ ላይ የምታናገረኝ የአክስቴ ልጅ ማናገር ነው የሚቀድመው? ፕራዮሪቲያችን really matters. That's how you manage your time and you'll be able to do everything you want to do ብዬ ነው ማስበው። እውነት ነው። መለከትም እዚህ ላይ አንድ መጨመር የምፈልገው ነገር አለ፣ ነጥቡን እንዳረሳው። ሌላው በጣም ሜጀር ደግሞ የማንመለከተው ነገር የምንኖረው አገሮች እና የምናረጋቸው አክቲቪቲዎች ከሀገሩ ሲስተም ጋር ደግሞ መዋሃድ መቻል አለበት። that's one of the problem with time management። አሁን ብዙዎቻችን ሀገር ቤት እንመጣለን። ሀገር ቤት የላይፍ ስታይሉ ሶስተኛ ዓለም ላይ ነን ያለነው። የቤት ረዳቶች አሉን፣ የሚያግዙን የቤት ጠባቂዎች አሉን፣ የተለያዩ ሰዎች አሉ የሚረዱን እና ያንን ላይፍ ስታይል ለምደን ልክ አሜሪካ ስንመጣ እቃውን ዛሬ ከበላን በኋላ ሲንክ ውስጥ ቁጭ እናደርገዋለን። ቢኮዝ ዊ ቲንክ አውቶማቲካሊ 20 ምናምን ዓመት ስንኖር ኢትዮጵያ ውስጥ በተለይ ሚድል ኤጅ ሆነው የሚመጡ ሴቶች ናቸው ቻሌንጅ የሚገጥማቸው። ለምን? የለመድነው የህይወት ዘይቤ አለ። ዩ ቲንክ ሳምዋን ኢዝ ካሚንግ መጥቶ የሚያጥበው ይመስለናል። እቃው ተከምሮ ስናየው ፍራስትሬትድ እንሆናለን። ከዛም በኋላ ልጅ እዚህ ጋር ይጮውብናል and then we get overwhelmed። ሌላው እዚህ ላይ ዲፕረስድ ያደርጋል ብዬ አስባለሁ። ከዛ ውጭ ደግሞ መቀበል፣ ህይወታችንን መቀበል በራሱ አይደለ ላይፍ ስታይሉ that's easy ያደርገዋል። more እንደውም ታይም ማኔጅመንቱ more በትክክል ማድረግ የምንችለው ብዬ የማስበው ራስን ከመቀበል ይመጣል። የምንኖርበትን ኑሮ ከመቀበል ይመጣል። እንደ ሜላት ራሄል ልትኖር አትችልም፣ እንደ ራሄል ሜላት ልትኖር አትችልም። ይሄ ኤክስፔክቴሽን ለራሳችን ያለን ማለት ኑሯችንን የመቀበል እንትኑ የለንም። እሷ እኮ እንደዚህ ስላላት ነው፣ እሷ እኮ ይሄ የሆነላት አጋዥ ስላላት ነው፣ ልክ እንዳልሽው የሚባል ነገር አለ። ግን አይደለም። ራሱ ያለንበትን የህይወት እንትን መቀበል ለልጆቻችንም የሚጠቅም ይመስለኛል በጣም። እዛ ላይ ምንድነው አንዱ ያው ልነግርሽ ሌላ ደግሞ መፈልገው የነበረው አሜሪካ ስንመጣ ለምሳሌ የላይፍ ስታይላችን መቀየር አለበት ሲባል አበላላችን ሁሉ ሊሆን ይችላል። አሁን ምግብ የምንበላው ብዙ አበሻ አይተሽ ከሆነ እስቲል ወጣችንን አቁላልተን እስቲል እንጀራችንን ጋግረን እስቲል በጣም እህቶቼ እንዳይናደዱብኝ እንጂ በቃ ሴቶቹ እኔ እኮ እንጀራ ጋግሬ ነው ቤቴን ማበላው፣ እኔ ከውጭ እንጀራ አልገዛም የምንላቸው አንዳንድ ምንኮራባቸው ነገሮች አሉና
እውነት የሚያኮሩ ናቸው ወይስ ራሳችንንም እየጎዳን ነው? ጊዜያችንንም ታይም ማኔጅ እያደረግን አይደለም? ለምሳሌ የሆነ አመታት እንጀራ እየገዛሽ ብትኖሪ it doesn't make you less than እንጀራ እየጋገረች ከምትበላዋ ልጅ። ላይፋችን ሲስተካከል ደግሞ ሜቢ ከአፓርትመንት ወደ ታውን ሃውስ ስንሄድ ከጀርባ የሚመቻቹ ነገሮች አሉ። ባግያ ሊኖርሽ ይችላል። ወጥም ለማቁላላት ልትቺ ትችያለሽ። አሁን አንዳንድ ነገር እንግዲህ የተለያዩ ነገሮችን እንሰማለን። ትዳር ላይ ያሉ ግጭቶች አሉ። ከሴት ራሷን አትጠብቅም። የኛ ወጥ ስንሰራ ቁሌታችን የሚሸተው ነገር አለ። እነዚህ ነገሮች በሙሉ የሚያመጡት ሳይድ ኢፌክት አለ። ኦቨርዌልም የሚሆኑት ሴቶች እና ጊዜያቸውን ማኔጅ ማድረግ የማይችሉበት ሌላው ሪዝን ያሉበትን የሚኖሩበትን የሀገር ሲስተም አዳፕት ካለማድረግ የመጣ ስለሆነ ታይም ማኔጅመንት ላይ አንደኛው ነጥቡ። ሌላው ደግሞ ምንድነው ፕራዮሪታይዝ ብያለው ቅድም፣ ማስቀደም ያለብንን ማወቅ። ሁለተኛው ደግሞ እንደ ሲስተሙ መኖር። የሀገሩ ሲስተም ምንድነው? ሀበሻ ወደ ሀገሩ ስንመጣ ሰዎቻችንን ነው የምንፈልገው እንጂ የሀገሩ ሲስተም ለማጥናት አንሄድ። ስለዚህ የሀገሩ ሲስተም ብናጠና ለካ ቀላል ነው። ዲሲ ውስጥ ከኖርኩ አይ ዶንት ኒድ ቱ ድራይቭ። አሁን ዲሲ ውስጥ የምንኖር እኛ ሀበሾች ኢንክሉዲንግ ሚ ዊ ስቲል ድራይቭ ራይት። ነጮቹ ግን አይተሽ እንደሆነ ኖባዲ ድራይቭስ ኤቭሪባዲ ዩዝስ ትሬን ኤንድ ባስስ። ላይክ ለምንድን ነው ስትያቸው they are saving time። እኛ ግን ባቡርማ አንገባ መኪና ነው ለምን ካለፍንበት ነገር። ስለዚህ ሲስተሙን አዳፕት ማድረግ it doesn't make you less፣ እንዲያውም ቤኔፊሻሪ ነው ብዬ አስባለሁ። ይሄ ሀሳብ ነው። በትክክል ሜሊዬ፣ በጣም አመሰግናለሁ። ሜሊዬ፣ እየሰሩ ልጆችን ለሚንከባከቡ ወላጆች ምን የምትይኝ ነገር አለ? ቢካዝ አንቺ 3 ቢዝነሶችን ከ3 ልጅ ጋር ማኔጅ እያደረግሽ ነው። ስቲል ቤትሽን በደንብ አድርገሽ ልጆች የሚፈልጉትን ነገር እያገኙ፣ ባለቤትሽም እንደዛው። አንቺ ደግሞ ልክ እንደዚህ ቆንጆ ሆነሽ ሁልጊዜ ማለት በየቀኑ በሚባል ደረጃ እናገኝሻለን። ምን ትያቸዋለሽ? ከስራ ጋር ልጆችን መንከባከብ በጣም ቻሌንጂንግ ነው። እንዴት ነው የምንወጣው? የሚያልፍ አይመስልም። እስፔሻሊ ለእኔ በጣም ትንሽ የነበረበት ጊዜ ልጄ የሚያልፍ አይመስለኝም ነበረ። እያንዳንዱ ስቴጅ የልጆቹ ኤክሳይትድ ነው፣ ግን የሚያልፍ አይመስልም። ልፋቱ፣ ድካሙ፣ እንቅልፍ ማጣቱ እየሰሩ ሴም ቲንግ ይሄንን የሚያደርጉ ልጆችን የሚያሳድጉ ወላጆች ምን ትያቸዋለሽ? ቴንክ ዩ እግዚአብሔር ይስጥልኝ። እኔ ምንድነው የምመክረው መሰለሽ፣ እየሰሩ የሚኖሩ ሴቶች ምንድነው እየሰሩ ልጆቻቸውን የሚያሳድጉ ሴቶች፣ ይሄንን የምመልሰው ነጥብ ለአንዳንዶች በውሃ ሊውጡት ይችላሉ፣ አንዳንዶች ደግሞ ሊውጡት ይችላሉ። ምክንያቱም ነጥቦቼን ሁሉ የምመረኮዘው እኔ ብዙ ጊዜ ከእግዚአብሔር ቃል ነው እና መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ቃል ምን ይለናል? የሴት ልጅ ራስ ወንድ ነው፣ የወንድ ልጅ ራስ ኢየሱስ ክርስቶስ ነው ይላል። እና ባሎቻችንን ማስደሰት፣ ባሎቻችን ጌቶቻችን ናቸው ስንል ሴቶች አሁን ካለው በተለይ ሙቭመንት ከተለያዩ ሙቭመንቶች ሚቱ ሙቭመንቶች ጋር ምናምን ሴቱ ትንሽ ይከብደዋል። አልቀበለውም። ይሄንን የሴት ልጅ የወንድ ልጅ ራስ ልትሆን አትችልም። ለእኔ የጠቀመኝን አሁን this is my experience ሼር ማደርገው፣ ባሌን በምታዘዝበት ሰዓት እና ባሌን ደስ የሚለውን ነገር በማድረግበት ሰዓት he's willing to assist me። አሁን ሴቶች ጥበበኛ መሆን አለባቸው። መምታት የምንፈልጋቸውን ጎሎች የምንጠይቅበት ቦታ፣ የምንጠይቅበት ሰዓት፣ ባሎቻችን የምናናግርበት። ምክንያቱም ወንዶች የተፈጠሩት ለመምራት ነው፣ ለመመራት አይደለም። ሴቶች ደግሞ የተፈጠርነው ለመመራት ነው። ስለዚህ እኛ የቤት አስተዳዳሪ ነን፣ እነሱ የቤት ማኔጀሮች ናቸው። ስለዚህ ማስተዳደር ስላለብኝ እንዴት ብዬ ማኔጀሩ አፕሩቭ እንዲያደርገው የማስገባው ምንድነው፣ ልክ የሆነ ፍቃድ ስንፈልግ እንደምናስገባው ዶክመንት አለ። ያንን ዶክመንት ሰውየው ከስራ ደክሞት ብሎ ሲመጣ ይኸውልህ ይሄንን ላረግ እፈልጋለሁ ብትዩ he's not going to answer you የምትፈልጊው መልስ። ስለዚህ እኔ ሜላት ፍሳ ይሰራልኝን ማለት ነው ምነግራችሁ። ባሌ የኔ ቲም ነው። ሁል ጊዜ በእኔ ሳይድ እንዲሆን
በጥበብ እንቀሳቀሳለሁ። እሱ የሚፈልገውን ነገር አሟላለሁ። እሱ እንዳደርግለት እንዲያውም ብዙ ጊዜ ታውቃላችሁ ዛሬ ዴይ ኦፍ ነው ስል እንዴ የምን ዴይ ኦፍ ይሉኛል። በሳምንት ውስጥ 2 ዴይ ኦፍ ይሰጠኛል እና ዴይ ኦፍ ነው የምፈልገውን አደርጋለሁ ስል እንዴ እንዴት ላይክ ሃው እንግዲህ ዌል ኢትስ ወርኪንግ ፎር ሚ ምክንያቱም እሱ የሚፈልገውን ነገር ስለማድረግ ራሴን መጠበቅ ለባሌ አገልግሎቴ ነው። ለሱ ምግብ መስራት ለባሌ አገልግሎቴ ነው። እሱ ደግሞ ለእኔ ፕሮቴክት ማድረግ የእሱ አገልግሎት ለእኔ ነው። እኔ የምፈልገውን መቀበል ደግሞ የእሱ አገልግሎት ለእኔ ነው። ስለዚህ ምንድን ነው እኔ ምክር የሚሆነው በተለይ ስራ ያላቸው ምክንያቱም ይሄ 24 ሰዓት የምሰማው ኮምፕሌን ነው። እንዴት ነው የሚሆነው? እኔ ዲኮር ነው የምሰራው። ኢማጅን አድርጊ እንግዲህ የውዝድርና ስራ ማለት ነው። መሰላል መውጣት አለብኝ፣ መሰላል መውረድ አለብኝ። ሶሻል ሚዲያ ላይ የሚደረጉ ብዙ ኮንቴንቶች አሉ። ባልሽ እንዴት ፈቀደልሽ እንደዚህ ስታወጪ እንደዚህ እስናት ኢዚ። ባሌን ግን እንዲስማማ ማደርግበት መንገዶች አሉ። ስለዚህ ምክር የሚሆነው የሚሰሩ ሰዎች አሁንም መጀመሪያ ከባሎቻችሁ ጋር የምትሰሩ በቃ እናትሽ ከልጅነትሽ ጀምራ ዶክተር ትሆኛለሽ ስላለችሽ ቤትሽን ገልብጠሽ ባልሽን ሳይስማማበት ምን ሳይስማማበት ዶክትሬቴን መስራት አለብኝ ተብሎ ትዳር እስከሚፈርስ በቃ የሆነ ምክንያቱም ከልጅነቷ ጀምራ ዶክተር እንደምትሆን የተነገራት እና ያቺ ሴት ሁኔታው ግን ወደዛ ማያስኬድ ሆኖ ባሏን የሚያስከፋ ሆኖ አንዳንድ ሰዎች ለቪዥናቸው ለህልማቸው ትዳራቸውን እንኳን ሉዝ እስከሚያደርጉ ድረስ ፓሽናቸውን ይመራሉ። ያ ቤተሰብን ያፈርሳል። እሷም ደስተኛ አትሆንም። ልጆቿን በትክክል አያድጉም። ቤተሰብ ይበትናል። እንዲሁም ደግሞ እሷም ደግሞ አቃተኝ ትልሻለች። ለምን ሺ ኩድ ማኔጅ ምክንያቱም ፓርትነር የለም። ለዚህ ነው ትዳር ማለት የፓርትነር ህይወት ነው። እነሱ ፓርትነርሽ እስካረዳሽ ድረስ ህይወትሽን ወይም ታይምሽን ማኔጅ ልታደርጊያለሽ። በቃ ይሄ እውነት ነው። አይታችሁ እንደሆነ ብዙ ሰክሰስፉል የሆኑ ቢዝነስ ኦነሮች ስታዩቸው አለ የሆነ ፓርትነር እየረዳ ያለ። እንዲያውም ምን ይላሉ እዚህ ሀገር ከጠንካራ ወይም ከስኬታማ ወንድ ፊት ስኬታማ ሴት አለች እንደሚሉት ቫይስ ቨርሳልም ነው። ከጠንካራ ስኬታማ ሴት በስተጀርባ የሆነ አለ የሚረዳ እና እኔ ሶሻል ሚዲያ ላይ ስታዩኝ ምን ስትሉኝ እንዴት ስትሉኝ እንግዲህ እንዴት እኔ ይደንቀኛል። ራይሊ ቱ ቢ ኦነስት ልጅ ወይም ፒፕል አስክ ልጆችን ማን ነው የሚጠብቀው እንዴ? አይቶት አባትና እናት ነው ያላቸው ልጆች። እኔ ካልጠበቅኳቸው አባት እየጠበቃቸው ነው። እንዴት ወጣሽ? እኔ ከወጣው እሱ ገብቷል ማለት ነው። ላይክ ዳስ ዘ ቲንግ እንጂ ብዙ ሰው እናትና አባቴ አጠገቤ ስላሉ እናቴና አባቴ በጣም ሞደርን ሰዎች ናቸው። ራሳቸውን ይወዳሉና በሳምንት የሆነ ሰዓት ይሰጠኛል እንጂ he is the one taking care of them። ስለዚህ submitting to your husband የእግዚአብሔር ቃል እንደሚለን it's the most priority ጠቃሚ ነው ለትዳር። በተለይ ሰዓታችንን ለመጠበቅ ከሱ ጋር ያልኩ ሳምንት ዲስታብላይዝድ ነው መሆን። ሊትራሊ I couldn't do much ምክንያቱም ፉን ብያለሁ። እንግዲህ ኦኬ እናያለን ስለሚል ሰዓቴን በትክክል ማኔጅ አላረግም። ስለዚህ እና ሌላ በጣም መናገር የምናፈልገው አትዋሹ። ባሎቻችሁን መደበቅ ባክፋየር ያደርግባችኋል። አድርጌዋለሁ። ይህን የምናገረው ባይ ዘ ዌይ የዚህ ሁሉ ቪክተም ተጠቂ ነኝ ስላለፍኩበት 11 ዓመት በትዳር 15 ዓመት በመተዋወቅ ከባሌ ጋር ያለው ሴት ነኝ። በ24 ዓመት ነው ባሌ ማቀው። አሁን ኦልሞስት 40 ዓመት ሊሞላኝ ነው። ዛሬ ይሄንን ሼር በማድረጌ ላይፌን ነው የምነግራችሁ። ፉን ብትሉ ዲስአድቫንቴጁ ለራሳችሁ ነው። ስለዚህ እኔ ባሌን አክብሬ የሚፈልገውን ልክ ኢየሱስ ክርስቶስ ለሲዘር ሲዘርን ስጠው ለእግዚአብሔር እግዚአብሔርን ስጠው እንደሚል ለባሌ የሚፈልገውን ሳሟላለት then he gives me the time። ፓርትነር ካለን ማለት ነው። ፓርትነር ከሌለን ደግሞ አሁን ትንሽ ቫይራል አንድ ሳይድ እንዳልሆን ሲንግል ማሞችም ስላሉ ማለት ነው። እውነት ነው። ሲንግል ማሞች ካሉ ደግሞ አሁንም ፕራዮሪታይዝ ማድረግ። ከዛ ደግሞ አትፍሩ፣ ናኒ ቅጠሩ። በጣም የሚገርምሽ ነገር አሜሪካ ውስጥ ናኒ መቅጠር ከባድ ታውቂያለሽ። ናኒ እንዳለች በቃ የሆነ የህይወትና የሞት 100 ብር ነው መከፍለው ምናምን ስል ይደነግጣሉ። you have to spend money to get money። ባንካችን ውስጥ ቁጭ አድርገን ፊታችንን ማዲያት ከምናበላ እና ኢትዮጵያ ስንሄድ ራሳችንን አሳምረን ሜካፕ ቀብተን ከምንሄድ የምናስቀምጠውን ገንዘብ
እንጠቀምበት፣ ህይወትን እንዋሃድበት፣ እንዝናናበት፣ እንደሰትበት። ስለዚህ ረዳት እንቅጠር። በተለይ ዲኤምቪ አካባቢ አም ሶሪ ቱ ሴይ በጣም ብዙ ናኒዎች አሉ፣ አበሻ ሴቶች አሉ። ለሌላው ስራ እድል እንፈጥራለን፣ እኛም ደግሞ እናርፋለን። አንዳንድ ጊዜ በቃ የህይወታችንን ጉዳይ አይተን ናኒ ብትቀጥሪ 100 ብር ሄደሽ ወጥተሽ ብትሰሪ 300 ብር 200 ብር ኪስሽ ውስጥ ታስገቢያለሽ። እኔ ለዚህ ነው ፕራዮሪታይዝ ስታደርጊው የትኛው ያስፈልጋል የሚለውንም ነገር እናያለን ማለት ነው። ሜሊዬ በጣም ነው የማመሰግነው፣ ጊዜሽን ስለሰጠሽን በጣም እናመሰግናለን። ጥሩ መልእክቶችን አግኝቻለሁ። በጣም ነው የማመሰግነው። ደግሞ አውት ዴር እርግጠኛ ነኝ ተመልካቾቻችንም ጥሩ መልእክት እንደሚሆንላቸው ተስፋ አደርጋለሁ። በእኔ በኩል ጨርሻለሁ። ሜሊዬ እድሉን ደግሞ አሁን ላንቺ ይሰጣለሁ። ዋው! በዚሁ አጋጣሚ ራይሊ እኔ መጀመሪያ ስለ አንቺ ነው ማውራት የምፈልገው። አም ሪሊ ፕራውድ ኦፍ ዩ። ይህንን ነገር ገና ስትጠነስሽው እየቀለድሽ፣ ቅድምም ራሱ እያልኩሽ ነበር እየቀለድሽ ነው እንዲህ ምናምን ጨዋታ ነበር የመሰለኝ እና እንደዚህ ወደ ሪያሊቲ መጥቶ በአይኔ ማየት ስለቻልኩኝ ዩ አር ኦልሶ አ ጉድ ኤግዛምፕል የተናገርነውን ማድረግ ላይ ሜቢ ኔክስት ታይም ያንን ቶፒክ ደግሞ ይሆናልና በጣም ፕራውድ ሆኛለሁ። ሌላ ደግሞ ለኮሚኒቲያችን እንዲህ አይነት ድረገጾች እንደዚህ አይነት ቶክ ሾዎች መብዛት አለባቸው። አሁን ቲክታክ ላይ ስትዞሪ የስድብ መድረክ ሆኗል፣ ኢንስታግራም ላይም የስድብ መድረክ ሆኗል እና ልክ ሊትራሊ የኛ ኮሚኒቲ የሚነጋገረው ነገር እንደሌለ መሰዳደብ መነጋገሪያ እስከመሆን ደርሷል እና አንዳንቺ አይነት አንድ ቶክ ሾው ብቻ ሳይሆን ብዙዎችን ኤግዛምፕል ሆነሽ እኔ አይ ብሊቭ ይሄ ቶክ ሾው ይሄ የንግግር ቦታ ትላልቅ ቦታዎች ይዞሽ እንደሚሄድ አስባለሁ። ምክንያቱም በቃ ይሄን ነው የሚፈልገው ኮሚኒቲያችን፣ እውነተኛ የሆነ ሂሊንግን እና አይ ሪሊ አፕሪሺየት ዘ ፋክት ዛት እኔንም አክብረሽኝ ብቁ ናት ብለሽ እንደው ካለችኝ ትንሿ እውቀቴ መጥቼ ሼር ማድረግ ስላስደረግሽኝ አመሰግናለሁ። ሌላ ለተመልካቾችሽ የምመክረው ነገር ምንም ምክር የለኝም ከዚህ ምክር ውጭ። ይህ ምክር ምንድን ነው? በዚህ ዘመን ኮምፕሊትሊ ዘ ሲስተም ኢዝ not going through the same way በምንጠብቀው ነገር። መቼም እኔ የክርስትና ሃይማኖት ተከታይ ነኝ እና እናቶችን አድቫይስ ማድረገው ማንዋላችሁ ሶሻል ሚዲያ ሳይሆን ማንዋላችሁ የእግዚአብሔር ቃል ይሁን የሚል ነው እልሜ እና what's your favorite book ይላሉ ሰዎች አንዳንድ ጊዜ እና my favorite book is the Bible። መጽሐፍ ቅዱስ ነው favorite book። በጣም የሚያስቃችሁ ነገር ማንበብ አልወድም፣ መስማት ነው የምወደው ወይ ማየት ነው የምወደው እና the only thing መጽሐፍ ከፍቼ ማነበው የእግዚአብሔር ቃል ነው እና ልጆቻችንም ስናሳድግ ታይማችንንም ማኔጅ ስናደርግ ምግብም ስንሰራ እንዴት ሚስት መሆን እንዳለብንም ስናቅ ቢዝነስም ስንመሰርት መመርኮዣችን መሆን ያለበት የእግዚአብሔር ቃል ነው እና ጊዜያችንን በእግዚአብሔር ቃል ላይ ብንመረኩዘው ጉግል ላይ ከምንገባ መጀመሪያ እግዚአብሔር ቃል ላይ ብንገባ ምርጫዬ ነው እና ለእናንተም ይሁን እላለሁ። እወዳችኋለሁ። Thank you so much for having me.